ጤና ይስጥልኝ የቅዱስ ሚካኤል የባህል ሕክምና ቲክቶክ ተከታታዮች፣ ሰለሞን አዳሙ ወርቅነህ ነኝ። ዛሬም እንደተለመደው እጥር ያለች ቪዲዮ እየላችሁ ተገኝቻለሁ ማለት ነው። ዛሬ የምናወራው ርዕስ ስለ ሮቃ ነው። ሮቃ ለብዙ ነገር እንደሚሆን ይታወቃል። ሮቃን በተለያየ ነገር መጠቀም እንችላለን። ለምሳሌ በፓስታ፣ በመኮረኒ፣ በሩዝ፣ በተቀቀለ ድንች እንዲሁም በስኳር ድንች፣ በአኩሪ አተር መጠቀም እንችላለን። ሮቃ ለማታውቁት ሰዎች ሮቃ ማለት ይሄ ነው። ሮቃ ከ5 እና ከዛ በላይ ይይዛል። ሮቃ ይሄን ይመስላል። ይሄ አሁን ከ5 በላይ ነው እርግጠኛ ነኝ። 1 2 3 4 5 6 ነው ማለት ነው። ይሄ ሮቃን እንደዚህ እየፈለፈል እናወጣዋለን ማለት ነው። ተፈለፈል በኋላ እንደዚህ እንዘፈዝፈውና እናሳድረውና በተለያየ ነገር ብንጠጣው ዝም ብለንም ብንበለው ፍቱን መድኃኒት ነው ማለት ነው። ለኢንፌክሽን ይሆናል፣ ለደም ግፊት ይሆናል፣ ለስኳር ይሆናል፣ እንዲሁም ለጉበት፣ ለከፍተኛ ራስ ምታት፣ ለህፃናትም እንጠቀመዋለን ማለት ነው። እና እንደ ምግብ ብንጠቀመው ብቻውንም ከምግባል በጣም አሪፍ መድኃኒት ነው ማለት ነው። እንደውም እንዶች የህንድ ቴምር እያሉ ነው የሚጠሩት። እና ሮቃን ለማታውቁ ሰዎች ይኸው እንደምታውቁት ይሄ ነው ማለት ነው። ለሌላ ለከፍተኛ ጋዝ ወይም ደግሞ ፈስፈስ ለሚላቸው ሰዎች ይሆናል ማለት ነው። እኔ አሁን ዛሬ ትንሽ አሚባ ነገር ተሰምቶኛል፣ እጠቀመዋለሁ ማለት ነው። ይሄን ግን በምንጠቀም ሰዓት ለዚህ ለጋዝ እና ለፈስፈስ ለሚል ባለሙያ ቢያዘጋጀው አሪፍ ነው። ይቺ አሁን ሰነመኪ ትባላለች። ይችን ሰነመኪ እንደዚች አረግና ብንሞላትም ችግር የለውም። እንደዚች እናረጋለን። ከዛ ከዚህ ጋር ከሮቃውን እንዲህ እንመታውና ከመታን በኋላ እንደዚህ እናረግና በስነ ስርዓት በንጹህ ነገር ወይ ደግሞ ማንኪያ እንደዚህ እናገናኘዋለን ማለት ነው። ከዛ ይሄን እንሙለው፣ ችግር የለውም። ከሞላን በኋላ ሮቃን እንደዚህ ከሞላን በኋላ ሮቃን ያየን ነው። ይሄን እንጠጣዋለን ማለት ነው። አሁን ለጋዝ ነው፣ እኔ ለከፍተኛ ጋዝ ይሆናል ማለት ነው። እንዲሁም ለአሚባ ፍቱን መድኃኒት ነው ማለት ነው። እና ግን ስትጠቀሙ እንዲህ ነው። ዛሬ የጠጣሁበት ምክንያት በጣም ውስጤ ስለተረበሸ ነው። ስለረበሸኝ አንዳንድ ነገር ይሄ አሪፍ ነው ማለት ነው። በነገራችን ላይ ይሄ ለጥገኛትን ለኮሶ ምናምን ይሆናል። ይሄንን ሰነመኪውን ግን በምንጨምር ሰዓት በባለሙያ ቢሆን አሪፍ ነው። አንደኛ ሰነመኪ በስሳት ካልተዘጋጀ ሪስኪ ነው እና ይሄ ውስጣችንን ጥሩ ነገር በማይሰማን ሰዓት መውሰድ አለብን ማለት ነው። ሌላ ይህንን ዛሬ ስለ ሮቃ የቀረብኩበት ምክንያት በሚገርመው ነገር እኛ የተለያየ እጽዋቶች እኛ እንደምንሸጥ ለባለሙያዎች እንደምንከፋፍል ይታወቃል። አንድ ባለሙያቱ አትመስለኝም፣ ግን እንደዚህ ሮቃ ስለ ሮቃ ሲዋሩ ቪዲዮ ላይ ሰምታ እኛ ጋር ሮቃ ልትገዛ መጣች ማለት ነው። እና ተይላ ሰው ስለገዛው ትንሽ ነው የምፈልገው አለች። እስኪ የገዛሽው እስኪ የሚወለን ስናይ ምንድነው እሷ የገዛችው ጉመሮ ነው። እንግዲህ ጉመሮና ሮቃ ምንም አይገናኝም። እንደገና ምናልባት ያኛው ፍሬው ይመሳሰላል መሰለኝና ያ ስናይ ጉመሮ ነው። እኮ ጉመሮ ነው እቴ እንዳትጠቀም ይለን መክረን ዳክናት ማለት ነው። ጉመሮ የምትጠቀመው በጣም ከፍተኛ አደጋ ላይ ልትወድቅ ትችላለች። ጉመሮ የራሱ ስራ አለው እንጂ እንደዚህ አይነት ኬዝ አይሆንም ማለት ነው። ይሄ እኮ በጣም ብዙ ነገር ነው፣ ለጉበትም ይሆናል፣ ለብዙ ነገር የማይሆን ነገር የለውም። እና እባካችሁ በጊዜ ቪዲዮ ላይ የሚያወሩ ሰዎች ሙያተኞች አይደሉም፣ ነው ተከታይ እንዲኖራቸው ወይ ፎሎ እንዲኖራቸው ስለሆነ ከመጠቀማችሁ በፊት ሰውየውን ማንነቱን ማጥናት፣ ዌብሳይቱን፣ ቴሌግራሙን ምኑን አይታችሁ ባለሙያ ካልሆነ በስተቀር ዝም ብላችሁ አትጠቀሙ። ምክንያቱም ቪዲዮ ላይ ያወራው ሁሉ ባለሙያ ነው ማለት አይደለም። ስለዚህ በተለይ ጋውን የለበሰው ሁሉ ዶክተር እንዳልሆነ ሁሉ ቲክቶክ ላይ ያወራው ሁሉ ባለሙያ ነው ማለት ስላልሆነ ከጠንቀቁ ማለት ነው። እኛ በተለያየ ቀን በድረገጻችን በዌብሳይትም በቴሌግራምም በፌስቡክም ፖስታለን። ምክንያቱም ሰው ሮጦ ወደ ሕክምና ከመሄዱ በፊት ለራሱ ሐኪም መሆን አለበት በማለት በማሰብ ያን እየገባችሁ ከስር ሊንኩን እናስቀምጥላችኋለሁ። ቴሌግራምም ፌስቡክም ስላለን እየገባችሁ በየጊዜ የምንጽፋቸውን ነገር ብታነቧቸው ትምህርት ይሆናችኋል ብዬ እገምታለሁ። እንደኔ አስተሳሰብ ደግሞ ከጠንቀን ነው የምንጽፈውም ራሳችንን። በተለይ ብዙ ሙያተኞች አሉ የራሳቸውን አስተያየት ስለሚሰጡ
እየገባችሁ እና እባካችሁ ቲክቶክ ላይ ያያችሁትንም ወይም ደግሞ ቲክቶክ ላይ ያያችሁትን ሁሉ አትጠቀሙ። ከመጠቀማችሁ በፊት የሰውየውን ማንነት እወቁ ለማለት ፈልጌ ነው። ምክንያቱም አንተ ተከታይ እንደራቸው ወይም ደግሞ ፎሎ እንዲበዛላቸው ሊዋሩ ስለሚችሉ ተጠንቀቁ ለማለት ፈልጌ ነው። ይሄን ካልኩ በኋላ በደንብ አያችሁ ይመስለኛል። ይሄው ይሄ ነው ሮቃና ጉመሮ ምንም አይገኝም ማለት ነው። ፍሬውን እንደዚህ በስነ ስርዓት ፈልፍለን ሙልጭ አድርገን ማጠብ አለብን። በሳሙና ብንችል በሳሙና አጥበን ካጠብን በኋላ ወሰን እንደገና ደግሞ ለቅለቅ አድርገን ከዛም በኋላ እንደዚህ ዘብስፈነው ማደር ያለብን። ብቻውንም ብንበለው በጣም አሪፍ ነው ማለት ነው። እንዳልኳችሁ ቅድም ህንዶች እንደ ቴምር ወይም ደግሞ እንደ ምግብ ነው የሚጠቀሙት እና ሮቃን በተለይ ድሬዳዋ አካባቢ ታገኛላችሁ። ተጠቀሙት። ሮቃ አሁን ይሄን በተራይ ተጠቅሟል ማለት ነው። ለ3 ጊዜ ለ4 ጊዜ ተቀማጭ ነው ይችላል። ሆዴን ያጥባል ማለት ነው። እንዳልኳችሁ በተለይ ጋዝ ምናምን ያለባቸው ሰዎች ከተጠቀሙት ሮቃ ፍቱን መድኃኒት ነው። ይሄን ካልኩ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር አትርሱ። ጤና ይስጥ